ሰላም እንዴት ናችሁ? ያፌት እባላለሁ ፍሪስታይል ዳንሰር ነኝ። የሲደርታ ተመራቂ ነኝ። እዚህ ስራ ላይ የመጣሁት ላይቭ ላይ ሀዊ ጋር ባወራነው መሰረት ነው በተባልኩት ነው። ዝግጅቱ አሪፍ ነበረ እና ቻሌንጅ የሆነብን ነገር ደግሞ እዚህ ሀገር ያልተለመደ ዳንስ ነው። አይቼው ማላቀው ዳንስ ነውና በጣም አሪፍ ነው። ከባድ ነው እንደዚህ ደንሽው ማላቅ ስለሆነ እኔ አሁን ክራምፕ ቦክስ ምናምን ነው የምሞካክረው እና ይሄ ደግሞ ስታምፕ ነው። ስታምፕ ዳንስ ነውና በጣም ከባድ ነው ግን እንደምንም ሰርተናል። እኔም የምሰራው ሞደርን ዳንስ ነበረ እና እዚህ ስመጣ ደግሞ ባህል ምናምን ተጨምሮበታል እና ደስ የሚል ነው። ስሜ ኤልሻዳይ ይባላል። ዳንሰኛ ነኝ። ዛሬ እዚህ የተገኘሁት በታላቁ ሩጫ 25ኛ ዓመት ክብረ በዓል ላይ ስቴጅ ፐርፎርም ለማድረግ ነው። ሁላችንም ራሳችንን እናሳይበታለን። ለተቋሞቹም በጣም አሪፍ ነው። ሞቲቬት ያደርጋል፣ መነቃቂያ ያደርጋል ተቋሞቹም እና ለኛም አሪፍ ነው። ትንሽ ስትራግል ነበረው። በጣም ብዙ ዳንሰኛ ነን ፐርፎርም እናደርገውና እነሱ ሻርፕ ለማምጣት ትንሽ ቻሌንጅ ነበረው ግን ፋይናሊ አምጥተናል። አሪፍ አድርገን እንሰራዋለን። ስሜ ሀምዲ መሐመድ ይባላል። የመጣሁት ከድሬዳዋ ነው። ያው ሁላችሁም እንደምታውቁት አፍሮ ዳንሰኛ ነኝ። ስራውን ያገኘሁት ያው ሞር እንደሚታወቀው ብዙ ጊዜ ክሊፕ ምናምን ብዙ ስራዎች እንደምታውቁት አባይ ቲቪ ላይ ምናምን እንንቀሳቀሳለንና ያው እርስ በርስ ሼር እንደራረጋለን ያለንን ስራ ምናምን ነገርና ጓደኞቼ ነበር ይሄንን ስራ ሼር ያደርጉልኝ እና በዛ ምክንያት ነበር ያገኘሁት ግን ከጠበቅኩት በላይ ነው። ትሬኒንጉ ሞር በጣም ናይስ ነበር። ስለ እኛ ከለመድነው ነገር ወጣ ያለ ነገር ነው። ምክንያቱም ዘመናዊውንም ይዟል የሆነ ባህላዊውንም የያዘው ነገር ስላለ የሆነ ወጣ ያለ ነገር ስለሆነ እንደ ሀገራችን ደግሞ ያው ሞር በጣም የሚያወጣን ነገር ይመስለኛልና በጣም አሪፍ ነው፣ ተመችቶኛል። እንደ ሀገር ስንወስደው የሆነ ያሳድገናል፣ ካለንበት አንድ ስቴፕ ከፍ የማለት አቅም ይኖራል። ዳንሰኛ ጋር ስንመጣ ደግሞ በየጊዜው ራሱን አፕዴት እንዲያደርግ አዳዲስ ነገሮች የሆነ አላ ካለንበት ነገር ወጣ ብለን እንድናስብ ያደርገናል። ሞር ስለ አንድ ሰው ብቻውን ምንም ማምጣት አይችልም እና የሆነ ሞር አላ እንደ መደጋገፍ አይነት ነገር ነውና ስንደጋገፍ የሆነ አላ ተለቅ ያለ ወጣ ያለ ነገር መስራት እንችላለን። በጣም በቃ አላ ህዝቡ በጣም የሚቀበለው ነገር ይመስለኛል። ምክንያቱም አንደኛ ነገር ሀገራዊም ነው፣ ወደ ያው ወጣትነት ምናምን ነገር አለ፣ ወደ ዘመናዊም ያደላል እና ሞር የሚደግፉን ይመስለኛል። አሪፍ ተቀባይነት ያለው ነገር ይመስለኛል። ሞር በቃ 100% በራሴ እርግጠኛ ነኝ እንደራሴ ማለት ነው እና ያለውን ነገር እናየዋለን። ቴንክ ዩ 5 6 7 go pa 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 በቲክቶክ ስሜ አቢ ይባላለሁ። ዳንሰር ነኝ። እዚህ ስራ ላይ በአጋጣሚ ያው አንድ ጓደኛችን ነበር፣ እሱ ነው ይዞን የመጣው። ጆይን ስላደረግን ምናምን በጣም ደስ ብሎናል። አሪፍ ነገር አይተናል፣ አዳዲስ ነገሮችን አይተናል። በቃ ሰው የሚስብ ነገር ዳንሱን ሌቭሉን ከፍ የሚያደርግ ነገር ነው እዚህ ጋር እየመጣ ያለው። ወደፊት ከዚህም የበለጠ የተሻሻለ ነገር ይመጣል ብዬ አስባለሁ። ሰው ይሄንን አይቶ አሻሽሎት እንትን ይላል። አሁን አሪፍ ነገር ይዘን የመጣ ይመስለኛል። ስራው በጣም አርካሚ ነበረ። በጣም በቃ አሪፍ የሚያለፋ ስራ ነበረ። ትሬኒንጉ በጣም ያደክማል፣ በዛም ልክ ደስ የሚል ነበረ። ብቻ በጣም ቻሌንጅ አለው ስራው። እንደዛውም አሪፍ ነገር ይሆናል። በቃ አሪፍ ቻሌንጅ ያለው ስራ ነው። አሪፍ ነገር አለው ስራው። ህዝቡ ደግሞ በቃ በጣም ጓጉቶ የሆነ ተመስጦ የሚያየው ይመስለኝ። የሆነ አሪፍ ነገር ስለሆነ አዲስ ነገር ስለሆነ ያልተለመደ ነገር ሰው ሳይ ደግሞ ያው ይሳባል ምናምን ነገር እና አሪፍ ከህዝቡም አሪፍ መልስ የምናገኝ ይመስለኛል። ትላልቅ ተቋማቶችም ይሄን ነገር ሲደግፉ ዳንሰኛውም ያርጋል፣ የእነሱም ተቀባይነት አሪፍ ይሆናል። ለዳንሱም አሪፍ ኦፖርቹኒቲ ይኖራል ምናምን ወደፊትም ከፍ እንዲል ያደርገዋል ምናምን እያስባለሁ። አመሰግናለሁ። ሰላም፣ ስሜ ጃኖፍ ደመላሽ ይባላል። ይሄንን ቲም የተቀላቀልኩት በጓደኛዬ ምክንያት ነው። ልምምዱን ስናደርግ የፈተነኝ ነገር ቢኖር ስቴፖቹን መያዝ ነበረ፣ ግን አሪፍ ጊዜ አሳልፈን ነበረ በልምምድ ቤት ውስጥም ለማመር ነበረ እና የተለያዩ ቦታዎች ባገኘሁት አጋጣሚ ልምምዱን አድርግ ነበረ።
እና በዛ ምክንያት ሊዞች ይያለው እንደዚህ አይነት ስቴጅ ስቀላቀል የመጀመሪያ ጊዜ ነው። በጣም ደስ ብሎኛል እንደዚህ አይነት ኦፖርቹኒቲ በማግኘቴ። አሪፍ ስራ እንሰራለን ብዬ እጠብቃለሁ ወይም ገምታለሁ ለምንዳለምዳችን ማለት ነው። ስሜ ሰላማዊት ታከለ ይባላል። የሙዚክ ሜዲ የዳንስ ሰልጣኝ ነኝ። በዚህ ታላቅ ፕሮግራም ላይ ፐርፎርም ማደርገው በዳንስ ነው። ይሄንን እድል ያገኘሁት በሶሻል ሚዲያ እና በዳንስ አሰልጣኛችን ሀዊ አማካኝነት ነው። ለዚህ ፐርፎርማንስ ብዙ ጊዜ ፈጅተናል ትሬኒንግ ስንሰራ። ይሄንን ትሬኒንግ ስንሰራ ብዙ ቆይተናል። እንዲሁም እንደምታዩት በዚህ ማታ ለነገ ያማረ ቀን እንዲሆንና ታሪካዊ ቀን እንዲሆን ለሊቱ ሙሉ እየሰራን እንገኛለን። በጣም የተለፋበት ስራ ነው። እኛም በደንብ ኢነርጂቲክ ሆነን ፐርፎርም እናደርጋለን። የሚመጡትን ምራጮች ደስተኛ እናደርጋለን ብለን እንጠብቃለን። ለመጀመሪያ ጊዜ ነው እንደዚህ ታሪካዊ በሆነ ስቴጅ ላይ ስገኝ። በጣም ደስ የሚል ስሜት ነው የሚፈጥረው። ምክንያቱም ይሄ ታሪክ ነው 25ኛ ዓመቱን እያያዘ ያለ ፕሮግራም እስከሆነ ድረስ በዚህ አመት ደግሞ እኛ ለዚህ ፕሮግራም ማማር ምክንያት መሆን በጣም ደስታ የሚሰጥ ነገር ነውና ደስ ብሎኛል። እኔ ዮርዳኖስ ተስፋ ይባላል። የመጣሁት ከዘውድ ዳንስ ክሩ ነው። ዳንሰኛ ነኝ እና ይሄን ስራ ያገኘሁበት በጓደኛዬ ነው። ትሬዲንግ በጣም አሪፍ ነበር። ሞክሬው ስለማላቅ ለኔ አዲስ ሆኖብኝ ነበር እና ቻሌንጅ አድርገውኝ ነበር ስራዎቹ። በብዛት እንደዚህ ይበዛሉ ብዬ አልጠበቅኩም ነበር። በብዛት ብዙ ዳንሰኛ አለ እና የሆነ በጣም የሚችሉ ስለሆኑ ከነሱ ጋር እኩል ለመሄድ በጣም ጥረት እያደረግን ነበር እና ትሬዲንጋችንም ለመመሳሰል አሪፍ ነበር የሰራነው። ቻሌንጅ ያደረገኝ የምለው እንደዚህ አይነት ስራ ሰርቼ ስለማላቅ የሆነ ራሴን ፈትኜበታለሁ እና ጥሩ የምለው እሱ ነው። በቃ ሰርቼ ስለማላቅ ራሴን እንድፈትን አድርጎኛል። ሰላም እንዴት ናችሁ? ሀዊ ዳንስ እባላለሁ። የዳንስ ሀዋችን ነው። በዚህ በዳንስ ሀዋችን ላይ የታላቁ ሩጫ 25ኛ ዓመትን ክብረ በዓል ምክንያት በማድረግ ከ80 በላይ ዳንሰኞችን የሚያሳትፍ ትልቅ የሆነ የዳንስ ፐርፎርማንስ አዘጋጅተናል። የዳንሱ ስታይል የቺሊደር እና የስታምፕ ዳንስ ይባላል። ሙዚቃውም ራሱ ሙሉ ለሙሉ በእኛ ክሬት የተደረገ ነው። ኤቭሪቲንግ ክሬት ያደረግነው በሀዊ ዳንስ ኢንተርቴይንመንት እና ታላቁ ሩጫ በኢትዮጵያ ሶፊ ማል በመተባበር እየሰራ ነው ያለነው ትልቅ ዝግጅት ነው። 80 በላይ ዳንሰኞች የተሳተፉበት ትልቅ የሆነ የዳንስ ፐርፎርማንስ ነው። እንግዲህ አሁን ከሌሊቱ 8 ሰዓት ሆኗል። እስካሁን ድረስ ትሬኒንግ እያደረግን ነበረ። ምክንያቱም በጣም ትልቅ ፐርፎርማንስ ነው። ፐርፌክሽን ይፈልጋል። 100 ሜትር ስቴጅ ነው ያለው። በዚህ 100 ሜትር ስቴጅ ውስጥ ወደ 80 የሚሆኑ ዳንሰኞች የሚሳተፉበት ትልቅ የመጀመሪያው ማለት የሚቻል ትልቅ የዳንስ ፐርፎርማንስ ነው። ለመጀመሪያ ጊዜ ነው የሞከርነው። እንደ ኢትዮጵያ ስታምፕ ዳንስና ቺሊደር ተቀላቅሎ አልተሞከረም። ያንን ሞከር አድርገናል። እስቲ የተሰማችሁን ላይክ፣ ሼር እያደረጋችሁ ኮሜንት አድርጉልን። መልካም ጊዜ።
Don't